ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ፓስፖርት ጠፍቶባችሁ ምን ማድረግ አለብኝ ከየት መጀመር አለብኝ ብላችሁ ለተጨነቃችሁ ጭንቀታችሁን ያቀላችኋል ብዬ ያዘጋጁት ቪዲዮ ነው። በነገራችን ላይ የምትለቂያቸው መረጃዎች ጠቅሞናል፣ አይዞሽ በርቺ ብላችሁ ለምታበረታቱኝ ሰዎች በሙሉ ምስጋናዬን አቀርባለሁ። ትናንት ለዛሬ ቀጠሮ ነበረ ሙሉ መረጃ ይዤ እንደምመጣ በነገርኳችሁ መሰረት ያው መጥቻለሁ ማለት ነው። እንዲሁም አንድ ደንበኛዬ ፓስፖርት ጠፍቶበት ምን እንዳጋጠመው መጨረሻ ላይ እነግራችኋለሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር እንዲሁም የሚለቃቸው ጠቃሚ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ሆኑ እላለሁ። ፓስፖርት ጠፍቶባችሁ እንደቀላል አይታችሁ ከዛሬ ነገ እያላችሁ እያመነታችሁ መቀመጥ የለባችሁ። ምክንያቱም በጠፋባችሁ ፓስፖርት የተለያዩ ወንጀል ሊሰራበት ይችላል። ስለዚህ ማድረግ ያለባችሁ መጀመሪያ ፓስፖርታችሁ መጥፋቱን በአቅራቢያችሁ በሚገኝ የፖሊስ ጣቢያ በመሄድ ፓስፖርታችሁ መጥፋቱን ማመልከት ወይም ሪፖርት ማድረግ አለባችሁ። በመቀጠልም ከፖሊስ ጣቢያው የሚሰጣችሁ የጠፋ ሰነድ ማረጋገጫ የሚል ይህ ማለት መጥፋቱን የሚያሳውቅ ደብዳቤ ማህተም ተደርጎ ይሰጣችኋል። ከፖሊስ ጣቢያ የሚሰጣችሁ ደብዳቤውን በጥንቃቄ መያዝ አለባችሁ። መጥፋት የለበትም። ከዚያም ወደ ኢንተርኔት ቤት በመሄድ ለጠፋባችሁ ፓስፖርት በኦንላይን የኢሚግሬሽን ዌብሳይት ላይ ቀጠሮ ለማስያዝ ነው የምትሄዱት። ወደ ኢንተርኔት ቤት ስትሄዱ መያዝ ያለባችሁ ሰነዶች ወይም ዶክመንቶች፣ አንደኛ የልደት ካርድ የሚያስፈልግ ይዛችሁ መምጣት አለባችሁ። ሁለተኛ መርሳት የሌለባችሁ ነገር ከፖሊስ ጣቢያ የተሰጣችሁ ኦሪጂናል ደብዳቤ የሰጣችሁ ኦሪጂናል ደብዳቤ ኮፒ አይደለም፣ ኦሪጂናል ደብዳቤ ያስፈልጋል፣ ግዴታ ነው። እሱን ሲስተም ስለሚጠይቅ ካላመጣችሁ ወደ ቀጣይ እርምጃ መሄድ አይቻልም። በተጨማሪም ፋይዳ መታወቂያ መያዝ አለባችሁ። እነዚህን ዶክመንቶችን በማሟላት የቀጠሮ ቀን የሚያሳይ ፕሪንት አውት ተደርጎ ይሰጣችኋል። እሱን በመያዝ በቀጠሮ ቀናችሁ ኢሚግሬሽን ትሄዳላችሁ ማለት ነው። አንድ ደንበኛዬ ያጋጠመውን ድንገራችሁ በዚሁ ጠቅማችኋል ብዬ ስላሰብኩ ነው። ፓስፖርቱ ይጠፋበታል። ፓስፖርቱን የት እንደጣለው አያውቅም፣ ጠፍቶበታል። መጥፋቱን ግን ወደ ፖሊስ ጣቢያ ሄዶ አላመለከተም ነበር። በነገራችን ላይ ፓስፖርት ብቻ አይደለም ማመልከት ያለባችሁ። ፓስፖርት ሲጠፋ ብቻ አይደለም፣ መታወቂያም ሲጠፋ እንዲሁም ፋይዳ መታወቂያም ሲጠፋባችሁ ብታመለክቱ ለእናንተ ነው ጥቅሙ፣ ጉዳቱም ለእናንተ ነው። ምክንያቱም በጠፋባችሁ መታወቂያ ወይም ፓስፖርት ወንጀል ሊሰራበት ስለሚችል ማለት ነው። ከተጠያቂነት ለመዳን የግዴታ ሪፖርት ማድረግ አስፈላጊ ነው ማለት ነው። ከዛም ደብዳቤውን ሳይዝ ወደኛ ይመጣል ማለት ነው ልጁ። እኛም መጀመሪያ ቅድሚያ ወደ ፖሊስ ጣቢያ ሄደህ ማመልከት አለብህ። እንዲሁም ደብዳቤውን ማህተም ተደርጎ ይሰጣል፣ እሱን ይዘህ እንድትመጣ በማለት ተመልሶ ወደኛ እንዲመጣ ነግረነው አመስግኖን ተለያየን ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስላል። ጠቅማችኋል ብዬ አስባለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘው። እስከ መጨረሻው ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ።